ሰላም። በአረብ ሀገራት ቤቶች ውስጥ ለመስራት ወደሚያዘጋጁ የሙያ ማሰልጠኛ አካዳሚ እንኳን ደህና መጡ። ይህንን ትምህርት የምሰጣችሁ እኔ ሂላል እባላለሁ። ይህንን ትምህርት ቀለል ባለመልኩ ከወሰዳችሁ በኋላ ስታጠናቀቁ ፈተና ይኖራችኋል። ከዚያም ሰርተፍኬትን ታገኛላችሁ። እባክዎን በጥሞና ይከታተሉን። ይህ ክፍል 2 ነው። በአረብ ሀገራት ቤቶች ውስጥ ሰራተኞች የጽዳት ስራን በትክክልና በደህንነት ለማከናወን የሚያስፈልጉ መሳሪያዎችና ኬሚካሎችን መረዳት አስፈላጊ ነው። ይህ ትምህርት ተማሪዎች በቤቶች ውስጥ በተለምዶ የሚጠቀሙትን የጽዳት መሳሪያ እንዲለዩና እያንዳንዱን መሳሪያ ለምን እንደሚጠቀሙና እንዴት እንደሚጠቀሙት ለመረዳት ያግዛል። በተጨማሪም የጽዳት ኬሚካሎች ምን እንደሆኑ፣ ለምን እንደሚጠቅሙና እነሱን በደህንነት መጠቀም እንዴት እንደሚገባ ያብራራል። በዚህ ትምህርት ተማሪዎች አደገኛ ኬሚካሎችን እንዳይቀላቅሉና ሰውነት ጤና ጋር የተያያዙ አደጋዎችን እንዲቀንሱ ይማራሉ። እቃዎች ከማለቃቸው በፊት ለአሰሪው ማሳወቅ። የጽዳት ወይም የስራ እቃዎች ሲቀንሱ ከማለቃቸው በፊት ቀደም ብለው በፍጥነት ለአሰሪው ማሳወቅ አለቦት። ይህ ስራ እንዳይቆምና አዲስ እቃዎች በጊዜው እንዲገዙ ይረዳል። መጥረጊያና መሳቢያ። መጥረጊያና መሳቢያ በወለል ላይ ያለውን አቧራ፣ ትናንሽ ፀጉሮች እንዲሁም ቆሻሻዎችን ለማጽዳት የሚጠቀሙባቸው መሳሪያዎች ናቸው። ወለልን ከመወልወሉ በፊት መጥረግ አስፈላጊ ነው። ምክንያቱም አቧራና ቆሻሻ ካልተወገደ ወልወል ሲጀምሩ ቤቱን የበለጠ ሊያቆሽሽ ይችላል። መጥረግ ለዚህ አስፈላጊ ነው። መጥረግ ሲኖርቦት ከክፍሉ መጨረሻ ወደ በር አቅጣጫ መጥረግ ይኖርቦታል። ይህንን የተጠረገውን ቆሻሻ እንደገና ወደ ቤቱ እንዳይመለስ ይረዳውታል። መወልወያ። መወልወያ ወለልን በውሃና በኬሚካል ለማጽዳት የሚጠቅም መሳሪያ ነው። መወልወያ ሁልጊዜም ከመጥረግ በኋላ መጠቀም ይኖርቦታል። መወልወያውን በባልዲ ውስጥ ከተዘጋጀ ውሃና ኬሚካል ጋር በማድረግ ወለሉን ያጸዳሉ። መወልወያውን ከውሃው ከመውጣቱ በፊት መወልወያውን በደንብ መጭመቅ ወይም ማድረቅ ይኖርቦታል። ምክንያቱም ብዙ ውሃ ያዘለ መወልወያ ወለልን ብዙ ውሃ ሊያደርግና ጉዳት ሊያመጣ ይችላል። ውሃው ከቆሸሸ ወዲያውኑ መቀየር ይኖርቦታል። በተጨማሪም ለኪችን እና ለባኞ የተለያዩ መወልወያዎችን መጠቀም ንጽህናን ለመጠበቅ አስፈላጊ ነው። ቫኪዩም ክሊነር ወይም የኤሌክትሪክ መጥረጊያ። ይህ መሳሪያ ሶፋና ምንጣፎች ላይ ያለውን አቧራና ትናንሽ ቆሻሻዎች በኃይል ለመሳብ ይረዳውታል። ይህ መሳሪያ የሚሰራው በኤሌክትሪክ ነው። ቫኪዩም ክሊነርን ሲጠቀሙ በቀስታና በትክክል መንቀሳቀስ ይኖርቦታል። ሁሉንም ቦታ በተደጋጋሚ ማጽዳት ይኖርቦታል። ይህ መሳሪያ ወይም ቫኪዩም ክሊነር በእርጥብ ወለል ላይ መጠቀም አይፈቀድም። ምክንያቱም መሳሪያው ሊጎዳና እንዲሁም የኤሌክትሪክ አደጋ ሊያመጣ ይችላል። እባክዎን በጥንቃቄ ይጠቀሙት። ማይክሮ ፋይበር ጨርቅ። በቤት ውስጥ ጽዳት ሲደረግ የማይክሮ ፋይበር ጨርቅ ቀለም ስርዓትን መከተል ንጽህናን ለመጠበቅ በጣም ጠቃሚ ነው። ይህ ስርዓት ቆሻሻን ከአንድ ቦታ ወደ ሌላ ቦታ እንዳይተላለፍ ይረዳል። የቀለም ህጎቹ እነዚህ ናቸው። ሰማያዊ ጨርቅ ለአጠቃላይ ቦታዎችና ለቤት ዕቃዎች ይጠቀሙታል። አቧራንና ቀላል ቆሻሻዎችን ለማጽዳት ይረዳል። ቢጫ ጨርቅ ለኪችን ካቢኔቶች፣ ለጠረጴዛዎችና ለመሳሪያዎች ብቻ ይጠቀሙታል። በኪችን ውስጥ ብቻ መጠቀም የሙያ ንጽህናን ለመጠበቅ ይረዳል። ቀይ ጨርቅ ለባኞና ለመጸዳጃ ቦታዎች እንዲሁም ለመታጠቢያ ቦታዎች ይጠቀሙታል። ይህንን ጨርቅ በኪችን ወይም በሳሎን እንዳንጠቀም መጠንቀቅ ይኖርብናል። አረንጓዴ ጨርቅ ለመስታወትና ለመስኮቶች ከመስታወት ማጽጃ ጋር ይጠቀሙታል። ይህ የቀለም ስርዓት ቆሻሻን ከባኞ ወደ ኪችን ወይም ወደ ሌሎች ንጹህ ቦታዎች እንዳይተላለፍ ይከላከላል። እንዲሁም የቤት ንጽህናን በተሻለ ሁኔታ ይጠብቃል። እባካችሁ ይህንን ያስታውሱ። የመጸዳጃ ብሩሽ የባኞ ቤት መጸዳጃን በጥሩ ሁኔታ ለማጽዳት የሚጠቅም መሳሪያ ነው። ብሩሹን ከኬሚካል ጋር በመጠቀም በመጸዳጃ ውስጥ ያለውን ቆሻሻና ባክቴሪያ ለማስወገድ ይረዳናል። ከጽዳት በኋላ ብሩሹን በውሃ መታጠብና መድረቅ ይኖርበታል። ይህንን ብሩሽ ለጽዳት የምትጠቀሙት ግዴታ ለባኞ ቤት ብቻ ነው።
ስኩዊጅ ወይም የመስታወት ማጽጃ። ይህንን ማጽጃ የምንጠቀመው በመስታወት ላይ ያለውን እርጥበት ለመከላከልና ለማድረቅ ነው። ይህንን ማጽጃ ስንጠቀም ቀጥታ ከላይ ወደ ታች ማንቀሳቀስ ይመከራል። ይህም ቶሎ እንዲደርቅና መስታወቱ ላይ ምንም አይነት መስመር እንዳይተው ያደርጋል። ኬሚካልን ከመጠቀሙ በፊት መለያውን ያንብቡ። ጓንት እንዲሁም ማስክ ያድርጉ። ኬሚካሎችን አይቀላቅሉ። አየር በሚገባበት ቦታ ላይ ኬሚካሎችን ይጠቀሙ። ከህፃናትና ከምግብ አርቀው ያስቀምጡት። ኬሚካል ቆዳዎት ላይ እንዲሁም አይኖት ውስጥ ከገባ በብዙ ውሃ ይታጠቡ። እባክዎን፣ ኬሚካል ከፍተኛ ጥንቃቄ ይፈልጋል። ይህንን ማወቅ ለእርስዎ ደህንነት በጣም ጠቃሚ ነው። ይህንን ይጠቀሙ። ብሊች በጣም ኃይለኛ የሆነ ኬሚካል ሲሆን ባክቴሪያ እና ቫይረሶችን ለማጥፋት ይጠቅመናል። በተለምዶ ለባኞ እና ለታይልስ እንዲሁም ለመጸዳጃ ቤቶችን ማጽዳት ይጠቅማል። ብሊች ሲጠቀሙ ሁልጊዜም ጓንት መልበስ ይኖርቦታል። መስኮቶች መከፈት አለባቸው፣ ምክንያቱም የኬሚካሉ እንፋሎት ጤናን ሊጎዳ ይችላል። ብሊችን ከሌሎች ኬሚካሎች ጋር መቀላቀል አይፈቀድም፣ ጉዳት ሊያደርስ ይችላል። የባኞ ክሊነር። የባኞ ክሊነር በታይልስ፣ በሻወር እና በመጸዳጃ ዙሪያ ያለውን ቆሻሻ እና ካልሲየም ንጥረ ነገር ለማስወገድ ይጠቅማል። ኬሚካሉን በቦታው ላይ ከረጩ በኋላ ከ2 እስከ 3 ደቂቃ መጠበቅ ይመከራል። እንዲሁም ከዚያ በብሩሽ ወይም በጨርቅ መጠቀም። ከዚያም በኋላ በውሃ መታጠብ አለበት። የጽዳት ኬሚካሎች አጠቃላይ ክሊነር። አጠቃላይ ክሊነር በቤት ውስጥ በብዙ ቦታዎች ላይ ለማጽዳት የምንጠቀምበት ኬሚካል ነው። በተለምዶ ለጠረጴዛ፣ ለካቢኔት፣ ለወለል እና ለአጠቃላይ ቦታዎች ይጠቀሙታል። ኬሚካሉን በቀጥታ ለመጠቀም አይመከርም። ብዙውን ጊዜ አንድ ክፍል ኬሚካል ከ10 ክፍል ውሃ ጋር በመቀላቀል እንጠቀመዋለን። የመስታወት ክሊነር። የመስታወት ክሊነር ለመስታወት፣ ለመስኮት እና ለብርጭቆ ቦታዎች የሚጠቅም ኬሚካል ነው። ይህ ኬሚካል ብርጭቆውን ንጹህና ያለ መስመር እንዲቀር ያደርጋል። ነገር ግን በቀጥታ ፀሐይ ላይ መጠቀም አይመከርም፣ ምክንያቱም ኬሚካሉ በፍጥነት ሊደርቅና መስመር ሊተው ይችላል። የደህንነት ህጎች። የጽዳት ኬሚካሎችን በጥሩ ሁኔታ ካልተጠቀሙ የጤና አደጋ ሊያመጡ ይችላሉ። ስለዚህ ሁልጊዜ የደህንነት መመሪያዎችን መከተል አለብዎት። ጓንት መልበስ እጆችዎን ከኬሚካል ጉዳት ይጠብቃል። ክፍሉን መክፈት እንፋሎት እንዳይጎዳዎት ያደርጋል። ሁልጊዜ ኬሚካሉ ላይ ያለውን መለያ ማንበብ አስፈላጊ ነው። ኬሚካሎችን መቀላቀል አደገኛ ሊሆን ስለሚችል አይፈቀድም። እንዲሁም ኬሚካሎች ከህፃናት ርቀው በደህንነት መከማቸት አለባቸው። የጽዳት ካዲ ወይም የጽዳት ዕቃዎችን መያዣ። የጽዳት ካዲ ማለት የጽዳት መሳሪያዎችን እና ኬሚካሎችን በአንድ ቦታ ላይ ለመያዝ የሚጠቅም ትንሽ መያዣ ነው። ይህ በቤት ውስጥ ክፍል ለክፍል ሲጓዙ መሳሪያዎችን በቀላሉ እንዲይዙ ያደርጋል። በተለምዶ በካዲ ውስጥ ክሊነሮች፣ ቀለም የተለዩ ጨርቆች፣ ጓንቶች እና ብሩሾችን ይዙበታል። መሳሪያዎቹን በተደራጀ ሁኔታ መያዝ የፍጥነት ደረጃዎችን ያሻሽላል፣ ንጽህናንም ይጠብቃል። ይህንን ክፍል አጠናቀዋል። እንኳን ደስ አለው! ቀጣይ ትምህርት ስለ ማዕድ ቤት ዕቃዎች አጠቃላይ ጽዳት የምናይ ይሆናል። ይህ ትምህርት የአረብ ሀገር ጊዜዎትን ቀለል የሚያደርግ ኮርሶችን ያካተተ ነው። እባክዎን ቀጣይ ያሉትን ትምህርቶች በጥሞና ይከታተሉ።